በጣም ሚራክል የሆነ የጤና ጥቅም ያለውን ድንብላል ነው ይዤላችሁ የመጣሁት። በቤታችን ውስጥ ዝም ብለን ለቅመምነት ብቻ የምንጠቀመው ለበርበሬ ላይ ለማረግና ብቻ የምንጠቀመው ነገር ግን በጣም ትልቅ ዘርፈ ብዙ የሆነ የጤና ጥቅሞችን ይዟል ድንብላል። ይህ የምታዩት ቅጠሉ ነው። ፍሬም አለው ደግሞ ፍሬውን እንኳን ታውቁታላችሁ። ፍሬውን ካገኘን ፍሬውን፣ ቅጠሉን ካገኘን ቅጠሉን። ድንብላል አንቲባክቴሪያል አንቲቫይረስም ነው። በተለይ ደግሞ የባክቴሪያ እድገትን ለመግታት በጣም የሚጠቀሙበት ነው። አእምሮ ጤና እገዛን ያደርጋል። የደም ስኳርን ይቆጣጠራል። ለቆዳ ጤንነትም በጣም ወሳኝ ነው። ቅጠሉን እንደ ፌስ ማስክነትን መጠቀም እንችላለን። ሰውነትን ከፍሪ ራዲካል ይጠብቃል። ለአንጀት ጤና፣ ለምግብ መፈጨት በጣም ትልቅ አስተዋጽኦን ይሰጣል። የወር አበባን ህመምን ለመቀነስ በሻይ መልክ አፍልተን እንደ ጁስ ከሌሎች ጁሶች ጋር ፍሩቶች ጋር ቀላቅለን በመፍጨት ቅጠሉን ፈጭተን ፊታችን ላይ ቆዳችን ላይ ማስክ በማድረግ መጠቀም እንችላለን።